ስለ ውበት፣ ስለ ፋሽንና ስለ ስኬት ስንናገር የኬምሬ ባይሰል ስም ከሚታወሱ የቱርክ ተዋናዮች መካከል አንዱ ነው። በዘመናዊ የአኗኗር ዘይቤዋ፣ በሚያስደንቅ የፋሽን ምርጫዋና በተፈጥሯዊ ፈገግታዋ በሚሊዮኖች የሚቆጠሩ ሰዎችን ልብ አሸንፋለች። ቪዲዮውን ከመጀመራችን በፊት ላይክ እናደርጋለን። ዛሬ ኬምሬ ባይሰል በተዋናይነቷ ብቻ አትታወቅም። የዓለም ታዋቂ የፋሽን ኩባንያዎች የሚፈልጓት ተጽዕኖ ፈጣሪ ኢንፍሉዌንሰር ሆናለች። እንደ ካርቲየር እና ኤምአይዩ ያሉ የቅንጦት ብራንዶች በተደጋጋሚ ትወክላለች። ይህም በዓለም የፋሽን መድረክ ያላትን ክብር ያሳያል። በቀይ ምንጣፍ ላይ ስትታይ የምትለብሳቸው ውድ ልብሶች ሁልጊዜ የሰዎችን ትኩረት ይስባሉ። የባርበሪ ታዋቂ ካፖች ከመልበሷ ጀምሮ እስከ ውብ የምሽት ጋውኖች ድረስ ሁሉም የእሷን የቅንጦት ልክ ያሳያሉ። ይሄ ብቻ አይደለም። በሃርፐርስ ባዛር አረቢያ እና ማሪ ክሌር አረቢያ የመሳሰሉ ታዋቂ መጽሔቶች ሽፋን ላይ ታይታለች። በእነዚህ ፎቶግራፎች ላይ የካርቲየር ውድ ጌጣጌጦችን በመልበስ የቅንጦትና የውበት ምልክት ሆና ቀርባለች። በማህበራዊ ሚዲያም የሚገርም ስኬት አላት። ከ7 ሚሊዮን በላይ ኢንስታግራም ተከታዮች ያሏት ሲሆን በብራንድ ማስታወቂያዎችና በማህበራዊ ሚዲያ ትብብሮች በወር በሺዎች ዶላር ገቢ ታገኛለች። ስኬቷ በዚህ አልቆመም። ኤምአይዩ ከተባሉ የቅንጦት ብራንድ ጋር ያላትን ውል ከጨረሰች በኋላ ኬምሬ ባይሰል የራሷን የፋሽን ስብስብ ለገበያ አቀረበች። ይህም ከተዋናይነት ወደ ፋሽን ዓለም የተሳካ ጉዟን ያሳያል። በኢስታንቡል እንደ ኒሻንታሺ ባሉ የቅንጦት አካባቢዎች ብዙ ጊዜ ትታያለች። እናም ይህ የምትኖረውን የተራቀቀ ሕይወት ያንጸባርቃል። ይሁን እንጂ ኬምሬ ባይሰል ልዩ የሚያደርጋት የውድ ልብስ ወይንም የቅንጦት ሕይወቷ ብቻ አይደለም። ተፈጥሯዊ ፈገግታዋ፣ ተወዳጅ ባህሪዋ እና ከአድናቂዎቿ ጋር ያላት የቅርብ ግንኙነት የሚሊዮኖችን ልብ አሸንፏል። ኬምሬ ባይሰል ዛሬ የውበት፣ የስኬት እና የራስ ህልም በትጋት የማሳካት ህያው ምሳሌ ሆናለች።